ሰላም ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? በዛሬው ቪዲዮአችን ደግሞ የኔን የቀን ውሎ አብረን የምናይ ይሆናል ማለት ነው። በዚህ የቀን ውሎ ውስጥ የተለያዩ ነገሮች እንደምትማሩበት አልጠራጠርም። ሁላችሁም ይህን ቪዲዮ ላይክ፣ ሰብስክራይብ ማድረግና የደውል ምልክቷን ኦን ማድረጋችሁን እንዳትረሱ። አሁን ቀጥታ ወደ ብሎጉ እንገባለን። እንግዲህ አሁን የምገኘው ከሌሊቱ 11 ሰዓት ከ50 ምናምን ነው። ወደ 12 ሰዓት ሊሆን አካባቢ ነው። ላይ ከውሾቼ ጋር ነው ያለሁት ማለት ነው። አሁን ጫማችንን ምናምን አድርገን ስፖርት ኳስ ለመጫወት ሄዳለሁ። ከዛ በኋላ መጥቼ ያለውን ነገር አሳያችኋለሁ። ፈርስት እንደተነሳው ምንድነው አድርገው ለፈጣሪ ምስጋናና ቀኑን ለሱ ማስረከብ ይሆናል ማለት ነው። ደርቤ ላብዛው ምስጋናዬ ለምወደውና ለቸሩ ጌታዬ። እንግዲህ ቤተሰብ መተናል ከስፖርት ውድድር ማለት ነው። አሁን ተጣጥበን ቁርሳችንን በልተን ወደ ቀጣዩ ስራ ነው የምንሄደው ማለት ነው። ቀጥታ ተጣጥበን ወደ ቁርስ ይሆናል ማለት ነው የምንሄደው። ቤተሰብ እንግዲህ አሁን ቁርሳችን መጥቷል ማለት ነው። ቁርሳችንን እንመገባለን። ለዛሬ ቀለል ያለ ቁርስ ነው የምንመገበው፣ ቀናችንን ቀለል አድርገን ለመጀመር ማለት ነው። ላይክ ቆቀር ቤት ተሰርቷል ማለት ነው። ቆቀራችንን በሻይ እናጋግሳለን፣ እንበላለን። እንግዲህ ቤተሰብ በልተን ጨርሰናል። አሁን ወደ ቀጣዩ ስራችን ነው የምንሄደው። ቤተሰብ እንግዲህ ቀጣዩ ስራችን የሚሆነው ደግሞ ቤተሰብን ማገዝ ይሆናል ማለት ነው። ቤት የሚሰሩ ስራዎች ሊኖሩ ይችላሉ። እነሱን ቼክ ካረግን በኋላ ቀጥታ ወደኛ ስራ ነው የምናልፈው ማለት ነው። ከዛ በፊት ግን በስልክ የምንሰራቸውን አንዳንድ ነገሮች የማሳያችሁ ስክሪን ሪካርድ በማድረግ ነው የሚሆነው። ምክንያቱም በዚህ ስልክ የምንቀርጽ ስለሆነ የምንሰራው እያንዳንዱንም ስራ የምንሰራው በዚህ ስልክ በራሱ ስለሆነ በሱ የምንሰራውን ነገሮች ስክሪን ሪካርድ እያደረግ አሳያችኋለሁ ማለት ነው። እያንዳንዱ ስራ የቀረውን ደግሞ በፒሲያችን ኤዲት እናደርጋለን እንሰራለን ማለት ነው። በፒሲ የምንሰራውን እዚሁ እየቀረጽኩ አሳያችኋለሁ። እንዲሁም ደግሞ በስልክ የምንሰራውን ደግሞ በስክሪን ሪካርድ አሳያችኋለሁ ማለት ነው። አሁን የቤተሰብ ስራ ካለ ቼክ አድርጌ የምሰራውን ነገር ሰራና ቀጥታ ወደ ራሳችን ስራ ነው የምንገባው ማለት ነው። እስከ ቪዲዮ መጨረሻ አብራችሁን ቆዩ። እንዲሁም በዚህ ቪዲዮ መጨረሻ የምነግራችሁ አንድ ሰርፕራይዝ የሆነ ነገር አለ። እስከ ቪዲዮ መጨረሻ መከታተላችሁን እንዳትረሱ። ወደ ቤተሰብ እንግዲህ ቤተሰብ ተመልሰናል። የተወሰነ ስራ ሰርተናል። ሊቀጥል ይችላል፣ አይዶን ነው። ሊቀጥል አይቀጥል እሱን እንደ ሁኔታው እናደርጋለን። አሁን ተመልሰናል። ወደ ስራችን ነው የምንሄደው። በመጀመሪያም የምናደርገው ነገር ምንድን ነው? ዛሬ ቪዲዮ እንሰራለን። 5 ቪዲዮ ነው እንሰራው ለዩቲዩብ። ግን ለየትኛው ቻናል እንደምንሰራ ምን አይነት ቪዲዮ እንደምንሰራ ላላሳያችሁ ይችላሉ። ሜቢ በሆነ ሪዝን ምክንያት ነው። ግን ምንድነው የምናደርገው? መጀመሪያ ላይ አንድ ስክሪፕት እናወጣለን ለሌላ ቻናል፣ 5 ቪዲዮ ደግሞ እንሰራለን ለሌላ ቻናል። ብዙ ቻናል ያለኝ ላይ ከ4 ከ5 በላይ ቻናል የማስተዳድረው፣ ይሄኛው ደግሞ አንዱ ነው። ከዛ ውስጥ የምታውቁት አንዱ የዚህኛው የጌሚንጉ ቻናል የሆነው አሌክሳንደር ቃልኪ ጌሚንጉ ቻናል ይሄኛው ቻናል ማለት ነው። እሱንም ከዲስክሪፕሽን ላይ አስቀምጥላችኋለሁ። ጌም ወዳዶች ዲስክሪፕሽን ላይ በማስቀምጥላችሁ ሊንክ ገብታችሁ ሰብስክራይብ አድርጋችሁ መከታተል ትችላላችሁ። እንዲሁም ጌሞችን መጫወት ትችላላችሁ ማለት ነው። አንድ እሱ የጌሚንጉ ቻናል ነው። ሁለት ከዚህ በፊት እሰራበት የነበረ አንድ ቻናል አለ፣ ቃል ግራፊክስ የሚባል ቻናል ማለት ነው። እሱን ቻናል ከተወሰኑ ወራት በኋላ መስራት አቁሜያለሁ። በተለያዩ ምክንያቶች ነው ላቆም የቻልኩት። ምክንያቱም በጣም ብዙ ቻናል እየሆነ ነው። አንድ ትምህርት፣ ቤተሰብ ምናምን የሚባሉ ነገሮች ስላሉ በእነሱ ምክንያት እሱን ቻናል ኮምፕሊትሊ አቁሜዋለሁ። ከ400 ሰብስክራይበር በላይ ምናምን ነው ያለው።
አይ ቲንክ እሱን ነበር የምሰራው። አንዱ የግራፊክስ ቻናል ነበር፣ እሱን ትተናል። አሁን አሌክሳንደር እንሰራለን እና አሉ ኢንተርናሽናል ቻናሎችም አሉ እንሰራቸው። እንዲሁም ደግሞ ዶላር ሜክ እያደረግን ነው፣ ዩሮ ሜክ እያደረግን ነው። ከተመቸኝ ቪዲዮ ሰራለሁ። የመጀመሪያ የዩቲዩብ ደሞዛችንን ስንቀበል ማለት ነው። ስለዚህ ከዩቲዩብ ደሞዝ ልንቀበል ነው። እሱንም ከተመቸኝ እየሰራን ያለነውን ዶላር ወይም ዩሮ እዚህ ላይ ያሳያችኋለሁ ማለት ነው። ያው እንዳልኳችሁ በስልክ የምንሰራ ነገሮችን እዛው ሪካርድ እያደረኩ በስልክ ነው የማሳያችሁ። በፒሲ ሲሆን ደግሞ በካሜራ አሳያችኋለሁ ማለት ነው። ቀጥታ አሁን ምን እናደርጋለን? ኢንተርኔት እንገዛለን ማለት ነው። በመጀመሪያ ኢንተርኔት ነው መግዛት ያለብን፣ ምክንያቱም በኢንተርኔት ነው። ያው ዋይፋይ አልፈልግም፣ ምክንያቱም እኔ ለምፈልገው ወይም ደግሞ መልቀቅ ላለብኝ ቪዲዮ የሚበቃኝ ያህል ጊጋባይት ካለ በቂ ነው። ኦልራይት ቤተሰብ፣ ከዛ በፊት ምን እናደርጋለን? እስኪ አሌክሳንደር ላይ ወደፊትም የምንሰራቸውን ነገሮች እስኪ ላሳያችሁ እና እንዲሁ ደግሞ እንሄዳለን ብለን ያሰብናቸው ከተሞች አሉ። እነሱን ለምን አላሳያችሁም ብዬ ነው መጀመሪያ ላይ ቀድሜ እነሱን ላሳያችሁና ከዛ በኋላ ወደ ቀጣዩ መሰናዶ እንሄዳለን ማለት ነው። ኦኬ፣ እዚህ ጋር እንደምትመለከቱት ብዙ ፎልደሮች አሉ። እዚህ ጋር እንደምትመለከቱት ባዶ ብዙ ፎልደሮች አሉ፣ ላይክ እነዚህ ማለት ነው። ያው ከዚህ ጀምሮ እያለ ይሄዳል። አንዳንዶች ደግሞ ያለባቸው አሉ። እዚህ ጋር አዲስ አበባ ነው የሚለው። በዛኛው ቪዲዮአችን ላይ እንደነገርኳችሁ ነሐሴ ወር ላይ የምንሄድበት ከተማ ስለሆነ ነው። አርባ ምንጭ ይቀጥላል፣ ቦዴቲ እያለ ዱራሜ እስከዚህ ስለሰራን እሱ ፎልደር አለበት ማለት ነው። ያላባ ነው፣ ፋማሌ ነው። ይሄ ደግሞ ሐዋሳ ሆሳና ነው። ይሄ ሆሳናቱ ነው። ድጋሚ ሆሳና ስለሚሄድ እዚህ ጋር ያለው የሆሳናው ነው ማለት ነው። ከዛ እዚህ ጋር ደግሞ ሽንሽቾ አለ። ከዛ ዩኒቲ ፓርክ ነው አዲስ አበባ። ከዛ እዚህ ወራቤ እያለ ወላይታ አለ ማለት ነው። ከዛ በኋላ ሌሎች ቪዲዮዎች ናቸው። እነዚህ ነው ቀድመን የምንሄድባቸው ከተሞች ማለት ነው። ላይክ ለዚህ ነው እንደዚህ እያሳያችሁ ያለሁት። እንግዲህ ግራፊክስ ቻናል ያልኳችሁ ከዚህ በፊት ሰራባታለሁ ያልኳችሁ ቻናል ይሄኛው ቻናል ነው ማለት ነው። እዚህ ጋር እንደምትመለከቱት ስክሪንሾት ባረኩ ሰዓት 63 ሰብስክራይበር ብቻ ነበር የነበረው። 23 ቪዲዮ ለቅቄው ነበር። አሁን ወደ 400 ምናምን ሰብስክራይበር ደርሷል። አሁን ከሱም ያስጠላው ምንድነው መሰላችሁ? ቪዲዮ ትለቃላችሁ ከ30 በላይ ቪው አታገኙም እና ደግሞ ሙሉ በሙሉ ኮምፕሊትሊ ኢትዮጵያ ሰው ነው የሚያያችሁ። ብቻ በጣም አዝግ ነበር። እንግዲህ ሌሎች ቻናሎችም አሉ። ስለዚህ አሁን ቀጥታ ዳታችንን ገዝተን ወደ ኢንተርኔት ብር መበደር ይኖርብናል። ለጊዜው ሱቅ ከመሄድ ይልቅ ተበድረን ኋላ ወይም ነገ እንከፍላለን። ለጊዜው ዛሬ ቴሌን እንበደራለን፣ ሳፋሪኮም ብድር ስላለበት። ኦኬ፣ ቴሌ ደግሞ የአየር ሰዓት እንበደራለን። የምንበደረው ስንት ብር ይሁን? 15 ብር ነው አይ ቲንክ። የማህበራዊ ሚዲያ 15 ብር መሰለኝ። የቴሌግራም እና ዋትስአፕ እሱን ነው የምንገዛው። እንግዲህ ቤተሰብ እንደምትመለከቱት ቻናላችን ይቺ ናት። 442 ሰብስክራይበር ላይ ነን። አሁን ይህን ቪዲዮ በምንሰራበት ሰዓት እንግዲህ 500 እናስገባው። ሁላችሁም ሰብስክራይብ እያደረጋችሁ ቻናሉን 500 ሰብስክራይበር እናስገባው እላችኋለሁ። እንግዲህ ከዚህ በፊት የሰሯቸው ቪዲዮዎች እነዚህ ናቸው። በጣም ብዙም አይባሉም፣ ትንሽ ናቸው። ኦኬ፣ በጣም ትንሽ ናቸው እና አሌክሳንደር ቃልኪ የጌሚንጉን ቻናል ደግሞ እንደምትመለከቱት የአሌክሳንደር ቃልኪ ጌሚንግ ቻናል ትክክለኛው ይሄ ነው ማለት ነው። በዚህ ጌሞችን የተጫወትን ቪዲዮ የምንሰራበት ቻናላችን ነው። ሰብስክራይብ ማድረግ እንዳትረሱ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ ማድረግ እንዳይረሳ። የአመቱ ጉዞዎች ቅድም ያሳዩአችሁ ቦታዎች ናቸው። የሚቀጥሉት ወራት የምንጓዝባቸው ከተሞችን ነው እዚህ ቪዲዮ ላይ የሚናገረው። ስለዚህ እስከ ቪዲዮ መጨረሻ አብራችሁን ቆዩ። ድጋሚ ቪዲዮአችንን በምንሰራ ሰዓት ቤተሰብ ኑ ቡና ውቀጡ ብለው አዘዙን ማለት ነው። እኛም ደግሞ ለምን በሙቀጫ አንወቅጥም ብለን በሙቀጫ መውቀጣችንን ጀመርን ማለት ነው። በነገራችን ላይ ቡና መውቀጥም ሆነ ማፍላት እንዲሁም ደግሞ መጠጣት ጭራሽ ነው ማልወደው በዚህ ሰዓት።
ቡና ምኑንም ነገር የቡና ስራ አትስጡኝ ነው ብላቸው ቤተሰብን። ግን ያው ምን ማድረግ ይቻላል ለቤተሰብ መታዘዝ ተገቢ ነው በሚለው ቡና እንወቅጣለን። ያው ምናልባት ግን ወደፊት ቡና ጠጪ ሆነን እንዳንቀር እንደዚህ እንደጠላው ቡናው ጠጪ ሆኜ እንዳልቀር ነው የምፈራው። ከዛ ያው ቡናችን ድቅቅ ብላለች። አሁን ቡናችንን አስረክበን ወደ ቀጣይ ጉዳይ እንሄዳለን ማለት ነው። ቤተሰብ ቡናችንን ወቅጠን ጨርሰናል። አሁን ቪዲዮ እየረዘመ ስለሆነ ለሌላ ጊዜ ዴይ ላይፍ አጠር ያለ እንድንሰራ የዛሬን ቪዲዮ በዚህ ለመቋጨት አስቤያለሁ ማለት ነው። እዚህ ጋር የምትመለከቱት ስዕል አንድ ታሪክ የነበረው ስዕል ነው ትላለ። እዚህ ጋር እንደምትመለከቱት ስፔስ ኬ ይላል። ከዛ እዚህ ጋር ቴሌስኮፕ አለ። ከዛ ከዋክብትና እዚህ ጋር ሚልኪ ዌይ ጋላክሲ ይላል። ሚልኪ ዌይ ጋላክሲ ያለ በልጅነት የሳልኩት ትንሽ ቆይቷል። ምንድነው መሰላችሁ ጽንሰ ሀሳቡ ምንድነው መሰላችሁ? አሁን በዚህ ጊዜ ስፔስ ኤክስ አለ የምታውቁት ከሆነ የኢሎን መስክ ስፔስ ኤክስ የጠፈር ጥናት ድርጅት ማለት ነው። ላይክ እንደዛ አይነት ድሮ እንዲኖረኝ እመኝ ነበር። በጣም ፊዚክስ ላይ አሪፍ ስለነበርኩ አስትሮኖሚ ነበር የማጠነው። ላይክ አሁን ተገለበጠ እንጂ አስትሮኖሚ ነበር በጣም ማጥነው። ፊዚክስ ላይ አሪፍ፣ ኬሚስትሪ ላይ አሪፍ ነበርኩ። ዛሬና አርገውና ብቻ እንደዛ ነበር። በዛ ምክንያት በጣም የፊዚክስ እውቀቴ ጥግ ሲደርስ ማለቴ የፊዚክስ መውደዴ ጥግ ሲደርስ ነው እንደዚህ ያርኩ የነበረው። ላይክ ሰርፕራይዙ ምን እንደሆነ ነግራችኋለሁ ብዬ ነበር። መጨረሻ ላይ እስካሁን ከጠበቃችሁ ነግራችኋለሁ ማለት ነው። ሰርፕራይዙም ይሆናል ያልኳችሁ በዚህ በየካቲት ወር ወይም ደግሞ በመጋቢት ወር ሊሆንም ይችላል። ብቻ አላወቅኩም፣ እርግጠኛ አይደለሁም። ምን እናደርጋለን? ሳይክላችንን አሰርተን አንድ ያበደ ቪዲዮ እንለቃለን። በኢትዮጵያ ታሪክ ይመስለኛል ተሰርቶ ማቅ ቪዲዮ ነው። በሳይክል ነው የምንሰራው። ለምታውቁት ይመስለኛል ቲክቶክ ላይ ቪዲዮ ሰርቼ ነበር። ከአንድ ሀገር ወደ ሌላ ሀገር በሳይክል ቪዲዮ የምንሰራ ይሆናል ማለት ነው። እሱን በቅርብ ቀን ባበደ ቪዲዮ በኢትዮጵያ ታሪክ ተሰርቶ ማቅ ቪዲዮ ነው የምንሰራው። አይ ቲንክ በኢትዮጵያ ታሪክ ተሰርቶ የሚያውቁ በሳይክል ከአንድ ሀገር ወደ ሌላ ሀገር ሄደው የሚያውቁ ልጆች ካሉ ቀጥታ ኮመንት ላይ ያሳውቁኝ ወይም ሜንሽን አድርጉኝና እስኪ እናያለን። ካልሆነ ግን እኛ ነን ሪካርዱን የምንሰብረው ማለት ነው። እሱ ነው ሰርፕራይዙ። ከሚንግ ሱን ይላል፣ ከሚንግ ሱን። ስለዚህ በዛ ቪዲዮ በቅርብ ቀን እንመለሳለን። እስከዛው ደግሞ ያ ቪዲዮ እስኪለቀቅ ደግሞ በመሃል ዴይን ላይፍ እንደዚህ አይነት የቀን ውሎአችንን እያሳየን ቪዲዮ እንሰራለን ማለት ነው። ዛሬ ቪዲዮአችን ይሄንን ይመስል ነበር። እስከዚህ ሰዓት ግን ቆይታችሁ ሰብስክራይብ ካላረጋችሁ ሰብስክራይብ ማድረግ በህግ አያስቀጣም። ስለዚህ ሰብስክራይብ አድርጉ። በቀጣይ በአዲስ ቪዲዮ እስከምንገናኝ Alexander Kalki